ይህ ቦታ በምድራችን ቀዝቃዛው ቦታ ነው። በዚህ ቦታ አንዳች ሰው ሞቶቦት ነገር አስከፍቶት ማልቀስ የማይታሰብ ነው። ምክንያቱም እያለቀሱ እንባው በደቂቃዎች ወደ በረዶነት ተቀይሮ አይኖን መሸፈኑ አይቀርም። ትኩሷ ከቤት ውጪ ቢደፉ በደቂቃዎች ውስጥ ወደ ድንጋይ በረዶነት ይቀየራል። በዚህ መንደር ስልክ በመንገድ ላይ ማውራት በፍጹም የማይታሰብ ነገር ነው። ለምን ቢሉ ጆሮ ላይ ተለጥፎ ለማንሳት የሐኪም እገዛ መፈለጎ የማይቀር ነገር ነው። እያንዳንዱ ነገር ዛፍ፣ መሬቱ በበረዶ ተሸፍኗል። ሚስማር ለመምታት መዶሻ ባይኖርም ግድ የለም። ሙዝ፣ ብርቱካን የመዶሻን ቦታ ተክተዋል። በዚህ መንደር ልጆች ሸርተቴ የሚጫወቱ በበረዶ ላይ ነው። እንደው የውሃ ጥም አንገብግቦት ውሃ ገዝተው ሊጠጡ ቢሞክሩ ውሃው አፎት ጋር ሳይደርስ ወደ በረዶነት ይቀየራል። ሽንቴ መጣ ብለው ከቤት ውጪ ለመሽናት ቢሞክሩ ሽንቶ አየር ላይ ወደ በረዶነት ተቀይሮ መንጠልጠሉ አይቀሬ ነው። ይህች የምድራችን ሰው የሚኖርባት በጣም ቀዝቃዛ ቦታ የሀገሪቷ ነዋሪዎች እንዴት ይህን በረዶ ይቋቋማሉ? ለምን ያህል ጊዜስ ተቋቁመው ይኖራሉ? የሀገሪቷ ነዋሪዎችስ ለምን ይህችን ቦታ ይመርጣሉ? ሀገሪቷስ ማን ነች? ሀገሪቷ በሩሲያ ውስጥ የምትገኘው ያኩቲ ናት። ይህች ቀዝቃዛ የዓለማችን ቦታ እስከዛሬ በትልቅነቱ የመዘገበችው 71 ዲግሪ ሴንቲግሬድ ሲሆን አማካይ የቅዝቃዜ መጠኑ ከ0 ዲግሪ በታች ነው። የዚህች ሀገር ዜጎች 350 ሺህ የሚሆኑ ሲሆን በዚህ ቦታ ሲኖሩ በየቀኑ ቡትስ፣ ኮት፣ ጓንትና ከ5 እስከ 8 ልብሶችን ደራርበው ካልወጡ ሰውነታቸው በግማሽ በበረዶ ተውጦ ደርቀው መሞታቸው የማይቀር ነገር ነው። ፍሪጅ ለምኔ ያሉ ይመስላሉ። ምግባቸውን በመስኮት በኩል አውጥተው ያንጠለጠሉ አየር ንብረታቸውን እንደ ትልቅ ፍሪጅ ይጠቀሙበታል። በዚህ ቦታ ውሃ በቧንቧ ወይም የግራውንድ ውሃ እናገኛለን ብለው ካሰቡ የህልም ቅዠት ነው። ይልቁኑ የሀገሬው ዜጋ በረዶችን ሰብስቦ ወደ ቤቱ በመውሰድ በማቅለጥ የመጠጥሙን ያረካል። በዚህ ቦታ መኪና ኑሮት ገራጅ ከሌሎት ይበልጥ ኑሮውን ከባድ ያደርጉቦታል። ለምን ካሉ መኪናው መላ ፓርቱ 20 ደቂቃዎች ባልሞላ ሰዓት በበረዶ ይሸፈናል። ሌላ ቦታ እንደለመዱት የመኪና ሞተሩን አጥተው ከመኪናው ከወረዱ ከቆይታ በኋላ መኪናው እንደማይመለስ እያሰቡ መሆን አለበት። ምክንያቱም የሞተር ዘይቱ ወደ በረዶነት ስለሚቀየር መኪናውን ለማስነሳት በጣም አዳጋች ነው የሚሆነው። ለዚህም ነው ውጪ መኪናቸውን የሚያሳድሩ የያኩቲ መንደር ሰዎች ሞተር ሳያጠፉ በቀን ለ24 ሰዓት በሳምንት 7ቱንም ቀን በሙሉ ሞተሩ ሳይጠፋ እየሰራ ይቆያል። ዜጎች ቤታቸውን ሲሰሩ ከበረዶ አልፎ ከመሬት ጋር ከተጣበቁ አርማታ በተሞሉ ቢሞች ላይ ነው። እንደዚህ ካላደረጉ ቤት ውስጥ መኖር አይችሉም። የቤታቸው ግራውንድ ቤቶች ኔጌቲቭ 6 ዲግሪ ሴንቲግሬድ የሚደርስ ቅዝቃዜ አላቸው። በተጨማሪ ኤሲ እየተጠቀሙ እንደ ስለታ መሳሪያ ከሚቋረጠው በረዶ ጋር እየተሟገቱ ኑሯቸውን ይመራሉ። የሀገሪቷ ዜጎች ይህን አደገኛ የበረዶ ግግር ያለበትን ቦታ ተመችቷቸዋል። ሰላማዊነቱ፣ የአየር መበከል አለመኖሩ ቦታውን ጥለው ላለመሄዳቸው የሚያነሱት ምክንያቶች ናቸው። በዚህ አካባቢ ሲንቀሳቀሱ በሚገባ ለብሰው የአይኖ ሽፋሽፍት፣ ቅንድብ እና ጺም በደቂቃዎች ውስጥ የበረዶ ዘለላዎች ያንጠለጥላሉ። ኑሮ በዚህ ቦታ በጣም ከባድ ነው። ሳይክሎን ውጪ ሲያሳድሩ መቆለፍ አይጠበቅቦትም። ምክንያቱም በረዶ ራሱ ከየትኛውም ቁልፍ በላይ አጣብቆ ይዙሎታል። ለጥቂት ሰከንዶች እጆን ከጓንቱ ውስጥ ካወጡ ከባድ ሁኔታ ውስጥ ይገባሉ። በዚህ አካባቢ ብዙዎች ጣታቸውን አጥተዋል። ለምን ቢሉ በቅዝቃዜው ምክንያት ጣቶቻቸው መካከል እብጠት በመከሰት እስከ መቆረጥ ድረስ ይደርሳል። ሴቱም ወንዱም ከእግር ጣት እስከ ጸጉር ድረስ ተሸፍነው ኑሯቸውን ይገፋሉ። በዚህ ቦታ ወንድና ሴቱ መንገድ ላይ ተያይተው በሰውነት ቅርጿ፣ ውበቷ መርጦ የፍቅር አጋር ለማግኘት መሞከር የማይሆን ነገር ነው። ሁሉም ተመሳሳይ ወፍራም ካፖርት ያደረገ ነው። የትራፊክ መብራቶች በየሰዓት ልዩነቱ በበረዶ ስለሚሸፈኑ ይጸዳሉ። ስጋ፣ የስጋ ውጤቶች፣ አሳ፣ የተለያዩ ነገሮች በሌላው ዓለም ፍሪጅ ካልገቡ የሚበላሹ ምግቦች እዚህ አካባቢ በረዶ ላይ አስቀምጠው ይሸጧቸዋል። የዓለማችን ትልቁ ፍሪጅ የት ይገኛል ቢባል ይህች ሀገር ትሆን ነበር። አማካይ የፍሪጅ የማቀዝቀዝ አቅም ኔጌቲቭ 18 ዲግሪ ሲሆን በዚች የሀገር የአየር ጸባይ 4 እጥፍ ከፍሪጅ የማቀዝቀዝ አቅም በላይ ነው። የያኩቲ መንደር የፈረስ ስጋ አጣጥመው የሚበሉትና የሚወዱት ምግብ ነው። መሬቱ በበረዶ ተሸፍኖ መኪናዎች አላስኬድ ሲል ለዚህ ሁኔታ የተዘጋጁ መኪኖች ይጠረጋል። ልብሶን አጥበው ለማስጣት የሞከሩ እንደሆን ለአመታት ፀሐይ ላይ እንደደረቀ የበሬ ቆዳ ልብሶ ቋንጣ ይመስላል። አጠቃላይ ሀገሩ የማሞቂያ ሲስተም አለው። ቤቶችና ህንፃዎች ለማሞቅ የተሰሩ ሲስተም
ሲስተሞች አሉት። ሩሲያ በዓለም ሁለተኛ ደረጃ የተፈጥሮ ጋዝ አምራች ሀገር ስለሆነች ቀጣይነት ያለው የማሞቂያ ሲስተም በነዳጅ ኃይል እየሰራ ዜጎቻቸውን ከሙቀት ይከላከላሉ። በዚህች ሀገር ምንም አይነት የሰብል በመሬቷ ውስጥ አይበቅልም፣ ምክንያቱም መላው አፈሩ ሁሉ በበረዶ የተሸፈነ ስለሆነ። ውሃ፣ ጋዝና የፈሳሽ ነገሮች የተዘረጉት ከመሬቱ በላይ ባለ ቦታ ነው። በዚህ ቦታ የሞተ ሰው፣ እንስሳት በአጋጣሚ ሳይታዩ ከቆዩ በቅዝቃዜው ምክንያት ምንም ሽታ ስለማይኖራቸው ለረጅም ጊዜ ሳይፈራርሱ እንደ ሐውልት ደርቀው ይቆያሉ። በበጋ ወቅት የነበሩ ወንዞች በክረምቱ በረዶ። በዚህች መንደር ጥቂት እንስሳቶች ብቻ ቅዝቃዜውን ተቋቁመው ይኖራሉ። በዋነኝነት ውሾችና ፈረሶች ይህን አየር ተቋቁመው ይኖራሉ። በሀገሪቷ የሚጎበኝ አንደርግራውንድ ያለ ቦታ ሲኖር በዚህ ለረጅም ጊዜ ሳይቀልጡ የሚቆዩ በረዶች የተለያዩ ቅርጻቅርጾች ተሰርቶባቸው የላይት ሲስተም ገብቶላቸው የጎብኚዎች መዳረሻ ቦታ አድርገዋቸዋል። የተለያዩ የእንስሳት አጽሞች ለብዙ ሺህ ዘመናት በዚህ ቦታ በረዶ ሰርተው ይገኛሉ። በተጨማሪም ከበረዶ የተሰራ ክፍል ውስጥ በበረዶ የተሰራ አልጋም በዚህ ቦታ ይገኛል። አጠቃላይ ይህን ቀዝቃዛ ቦታ ሰዎች የሚመርጡበት ዋነኛ ምክንያት የዓለማችን 1/4 የዳይመንድ ማይኒንግ ያለበት ቦታ ስለሆነ ነው። በዚህች ሀገር መኪና እየነዱ በአጋጣሚ መኪናዎት ተበላሽቶ ከቆሙ መኪናዎትን ለማሰራት ሰዓታት ከቆዩ በህይወት የመኖሪያ እድሜውን እያጠረ መሆኑን መገንዘብ ይኖርበታል። በአፋጣኝ እርዳታ ጠርተው በተቻሉት መጠን ቤት ወዳለበት ቦታ መጠጋት ይኖርበታል። ያለበለዚያ መኪናው እርሶን በበረዶ መዋጥ የማይቀር ነገር ነው። በበጋው ወንዝ የነበረ በክረምቱ አስፓልት በላይ የጠነከሩ የመኪና መንገድ ሆነው አገልግሎት ይሰጣሉ። በዚህች ሀገር በውሾች የሚጎተት ጋሪ የተለመደ የትራንስፖርት አማራጭ ነው። በያኩቲያ መንደር ዜጎች ውሃ ለማምጣት ጀሪካን ወይም ሃይላንድ ጠርሙስ መያዝ አይጠበቅባቸውም። የበረዶ ዘለላውን ባላቸው መሳሪያ ግንበኛ ድንጋይ ጠርቦ ቤት እንደሚሰራበት እነሱም ጠርበው ጭነው ወደ ቤታቸው ይሄዳሉ። ከዛም ውሃ ውስጥ በማቅለጥ የመጠጥ ውሃቸውን በረዶውን በማቅለጥ መጠጣቸውን ያገኛሉ። የሽንት ቤት አሰራራቸው ከቤታቸው ውጪ ሲሆን ዘመናዊ ሲንክ መቀመጫ በዚህ ቦታ ማየት የማይታሰብ ነገር ነው። ምክንያቱም እሱ ከሆነ ተጣብቀው መነሳት ስለሚከብዳቸው በሱ ፋንታ ጉድጓድ ብቻ አድርገዋል። በአካባቢው ላይ የሚንቀሳቀሱበት በነዳጅ የሚሰራ የበረዶ መንሸራታቻ ሞተር ሲሆን ትንሽዬ ስህተት ብዙዎች ላይመለሱ ይችን ዓለም ለቀው አሸልበዋል። ለምን ቢሉ ራቅ ብለው ይሄዱና መንገድ ላይ ተበላሽቶ መመለሻ ስለሚቸግራቸው በረዶን መቋቋም ተስኗቸው ብዙዎች ሞተዋል። ፈረሶችም በዚህ አካባቢ ተጨማሪ ትራንስፖርት አገልግሎት ይሰጣሉ። $1000 በዚህ አካባቢ አንድ ፈረስ ይገዛል። በአካባቢው አንድ ሰው 3 ያህል ፈረሶች ይኖሩታል። ቤታቸው ግድግዳ ከ7 አይነት ማቴሪያል የተገነባ ነው። እያንዳንዱ ቤት የራሱ ቴምፕሬቸርን የሚለካ መሳሪያ ተገጥሞላቸዋል። በዚህ ቦታ በሚያስገርም ሁኔታ በጸደይ ጊዜ በጣም በበረዶ ይሞላና በክረምቱ ወቅት አንዳንድ ጊዜ ከፍተኛ ሙቀት እስከ 30 ዲግሪ ሴንቲግሬድ ሊመዘገብ ይችላል። በተለይ በዲሴምበር ወር የቀኑ ጊዜ አጭር ሲሆን የማታው ጊዜ ደግሞ በጣም ረጅም ነው። የዚህች ሀገር ዜጎች እንዴት ይህን ቅዝቃዜ ችለው ይኖራሉ ብለው ውስጦ ጥያቄ ከተፈጠረ በልብስ ጉዳይ ከሱፍ የተሰራ ልብሶችና ፖሊፕሮፓይሊን ከተባለ ሲንቴቲክ ማቴሪያል የተሰራ ሌየር ያለው ልብስ ከእርጥበቱ ለመከላከል ስለሚጠቅም ልብሳቸው ከዛ ይሰራል። ምግብ ካሉ ደግሞ ካሎሪ የበዛባቸው ምግቦች እንደ አሳ፣ የፈረስ ስጋና ስብ የበዛበት ስጋ፣ ትኩስ ሾርባ ይጠቀማሉ። ይህን የሚመርጡት የሰውነታቸው ሙቀት እየተቆጣጠሩ ለሰውነታቸው የሚጠቅም ነገር ለማድረስ ነው። ምንም አይነት አትክልት ነገር አይጠቀሙም። ለዘመናት በዚህ ቦታ በቅለውም ስለማያውቁ የቤት አሰራራቸው የቤታቸው መስታወት የቤትና የመኪኖቻቸው መስታወት 3 ንጣፍ ካለው የመስታወት የተገነባ ነው። እስኪ እርሶ መኖርን ተውት፣ ለጉብኝት እዚህ ቦታ መሄድ ይፈልጋሉ? ኮመንት ላይ አድርሱኝ። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። አበቃው። ሰላም።